አንተና እኔ 5 ሀገር አውሮፓ፣ ቻይና፣ ቱርክ ስንሄድ ባፍንጫችን የምንናገረው 1001 ጊዜ ተቀድመሃል የሚል ነው። ማን ነው ቀዳሚው? ነብዩ ናቸው ሰለላሁ ዐለይሂ ወሰለም። ተቀድመሃል። አውሮፓ ፈላስፋ፣ አስተዳደር፣ ኢንጂነር፣ አስተማሪ፣ የጦር መሪ፣ አከፋፋይ ተቀድመሃል። ነብዩ ቀድመውሃል። ማንንም አይወስድም የነብዩን ቦታ። ተቀድመሃል ነው 1001 ጊዜ። አንድ ሶስቱን ልናገር። ጧጧ ስትነሱ አኳፍረሽን አትርሱ ይላሉ። ነብዩ ቀድመውሃል። ኢዘስተይቀዘ ሚን ነውሚሂ ካነ የብደኡ ቢሲዋክ፣ በሲዋክ ይጀምሩ ነበር። ለመተኛ ስታስቡ እሳትን አጥፍታችሁ ተኙ አሉ ነብዩ። ፈረንጆች ምን አሉ? ሶኬት ነቅላችሁ ውጡ ቢሮ ስትወጡ። ተቀድመሃል። ሰራተኛ የቀጠራችሁ ከአቅም በላይ ስራ እንዳታሰሩት አሉ ነብዩ። ከአቅም በላይ ስራ የምታሰሩት ከሆነ አግዙት አሉ። ፈካፊው አሉ። ፈረንጆች መጡና ኦቨርታይም አሉ። ተቀድመሃል። ልክ እንደው ይገርመኛል። ፈረንጅ ምግብ ያበስላል ለሚስቱ፣ ማድ ቤት ይገባል። አውሮፓ እኮ ይሻላሉ ይላል። ተቀድመሃል። ነብዩ ሰለላሁ ዐለይሂ ወሰለም 7 ሰማይ በላይ ወጥተው ሲመለሱ ማድ ቤት ነው የተገኙት፣ ምግብ ሲሰሩ ለሚስቶቻቸው። አንተና እኔ 5 ሀገር አውሮፓ፣ ቻይና፣ ቱርክ ስንሄድ ባፍንጫችን ነው የምንናገረው። ባፍንጫችን እናገራል ኩራት። ተቀድመሃል። ነብዩ ቀድመውሃል። የሆነ ቤት ገቡና የሚጣፍጥ ምግብ በሉ። ያ የሚጣፍጥ ምግብ ሲበሉ ጊዜ እንደዚህ አይነት ምግብ እኮ አይሻ በልታ አታውቅም ብሎ ሲናገሩ ሰውየው ሰማቸውና ምን ችግር አለው ብሎ በቅጠል ጠቅለል አድርጎ ሰጣቸው። እሳቸው ያንን የተጠቀለለውን ይዘው መጡ። ቴካዌ። ነብዩ ቀድመውሃል። ነብዩ ቀድመውሃል። ሰለዋቱ ረቢ ወሰላሙ ዐለይህ